አይን ነበረን እንጂ ጆሮ አልነበረንም። ኢህአዴግ እንደ ኢህአዴግ ነው፣ ህወሓት ብቻ ነው ይሄ የሚመለከተው። መጓች ማህበረሰብ ተፈጥሯል። ይሄ የማይካድ ሀቅ ነው። መጓች በሀገር ደረጃም በተለይ መለስ ከሞተ በኋላ ወደዛ ነው የተገባው። በትንትናቸው ወጥቷል። ኬሪያ ኢብራሂም ጦርነት ባላችን ነው ሲሉ የነበሩና አሁን ድረስ እዚያው ሀሳብ ላይ የተቸከሉ የወቅቱ የተነግ ፖለቲከኞች መስማት የማይፈልጉትን ስህተት ኬሪያ ኢብራሂም ተናግረዋለች። ህገ መንግስቱ ያልፈለገ በሰላም ይሰናበታል ብለው አለቆች ባስተማሩት መሰረት ትግራይ በፌዴሬሽኑ መቀጠል አልፈልግም ስትል ይህንኑ ለምን ተግባራዊ ያላደረገችም? ለምን ጦርነት ውስጥ ገባች? ምን ተፈልጎ ነው ወደ ጦርነት የተገባው ለሚለው ጥያቄ ምላሽ አለመኖሩ የኬሪያ ኢብራሂም ጥያቄ ነው። አንዳንዴ ህግም ሆነ ህገ መንግስት የምታወጣው በስልጣን ላይ ያለ ይጠቅመኛል ብቻ ብለህ ሳይሆን ስወርድም ይጠቅመኛል ብለህ መሆን አለበት ሲሉ ይህ ባለመደረጉ ቁጭት እየታየባቸው ነው የተናገሩትም። አንተ ስልጣን ላይ እያለህ እንዲጠቅምህ ብቻ ሳይሆን ከስልጣን ስትወርድም ከለላ ወይም ደግሞ ዋስትና እንደሚሆንህ ቀድመህ ማረጋገጥ አለበት። እኛ ትነግ አይን ነበረን እንጂ ጆሮ አልነበረንም። አመራሩ ስታክ አድርጎ ነበረ። ጥያቄዎችን ከመመለስ ይልቅ ከፍተኛ የሆነ ንቀት፣ ቸልተኝነት ምን ያመጣሉ ባይነት ውስጥ ነበርን። በተለይ መለስ ከሞተ በኋላ አሁን ድረስ እየሆነ ያለው ይኸው ነው። አመራሩ ወደ ራሱ ክብርና ጥቅም ውስጥ የገባ ነበር ሲሉ ቁጭት የተሞላበትን ግምገማቸውን አኑረዋል። በዚሁ በሽታ ሳቢያ ጥያቄ ያነሳ ሁሉ ወደ እስር ቤት በመወርወር በሰዶ ማሳደድ ውስጥ ነበርን ሲሉ የውድቀቱ ምክንያት ይፋ አድርገዋል። ብዙዎቹ የተለመዱና ተደጋግመው የተባሉ ቢሆንም ንቀት፣ ቸልተኝነት ምን ያመጣሉ፣ ደፍረው አይነኩንም ወይም አይደፍሩንም የሚል ትምከት እንደነበር ከሳቸው አንደበት መሰማቱ አሁን በትግራይ የተነሳውን የእሳቤ ለውጥ አጉልቶ የሚያሳይ ሆኗል። በዚህ ተንደርድረው የህወሓት አካሄድ ጸረ ዲሞክራሲያዊ ነበር፣ በአመራር መካከል መናናቅ ነበር፣ አለመግባባት ነበር ሲሉ በተጎዳ መንፈስ የገለጹት ኬሪያ ኢብራሂም በአመራሩ ውስጥ የነበረውና የአተያይ ልዩነት ያስነሳው ጥያቄ በሂደት እንዴት እያደገ እንደሄደ ሲያስረዱም ይህ በአመራር ውስጥ የተፈጠረ ችግር ወደ ትግራይ ህዝብ ወረደ። ለምን የአንድ መሪ ስራ ህዝብን ተጠያቂ ያደርጋል? ለምን የህወሓት መሪ ስህተት የትግራይን ህዝብ ተጠያቂ ያደርጋል? ለምን እኛ ከማንም በላይ የህገ መንግስት የብሔር ብሔረሰብ ቋሚ ጠበቃ ሆነን፣ ለምን ለእነዚህ ጉዳዮች እኛ ብቻ ተሟጋች ሆነን ወይም ለምን ህወሓት ብቻ ሆነ በማለት ጠይቀዋል። ከስትራቴጂ አኳያ ማሰብ ጊዜና ወቅትን ገምግሞ የሚመራ መሪ ከመለስ በኋላ ያጣው ትነግ ከቀን ወደ ቀን በሁሉም አግባብ እየተሽመደመደ መሄዱን ሲያስረዱ የነበረው አመራር ለተፈጠረው ችግር የለውጥ እንቅስቃሴ የምንመጥን አልነበርንም በማለት ነበርም። አመራሩ ከውስጥና ከውጭ ሲታይ የተለያዩ ቀለም ያላቸው እንደሆነ በማከል ሀገሪቱን የመምራት ብቃት ማነስ ብቻ ሳይሆን በጋራ የሚግባባበት አጀንዳ ያልነበረው ቡድንተኞች መሆናቸውን አመልክተዋል። በወይዘሮ ኬሪያ ቃለ ምልልስ ወቅት ጸጥ ብሎ ለመስማት የተገደደው የርዕዮት ቲዩብ ባለቤት ቴድሮስ ያሳየው ጽሞና አስገራሚ ነበር። ትነግን በሌላ በሆነ አንድ አጋጣሚ የተቹ ያወገዙና ውድቀቱን ያጣደፉ ወገኖችን በመጋበዝ ማራከስ፣ ማጣጣልና ማዋረድ መለያው የሆነው ቴድሮስ ጣልቃ ከገባባቸው ውስን ጉዳዮች አንዱ ስለመለስ ሲነሳ ነበርም። የመለስ መሞት ችግሩን ያባባሰ ከሆነ መለስ ብቁ መሪ አልነበረም ማለት ነው። ምክንያቱም ተተኪ አላፈራም። ስለዚህ ተተኪ ያለማፍራቱ የመለስን ብቃት ማነስ የሚያሳይ ነው ሲል አከለም። ወይዘሮ ኬሪያ አስደንጋጭ የሆነና የጥያቄያቸውን ቅንድብ ያወዛወዘ ጉዳይ አነሱም። ጦርነቱን ማስቀረት ይቻል የነበረበትን ቀላልና ግልጽ አመክንዮ አቀረቡም። ጠቅላይ ሚኒስትር አብይ የትግራይን ህዝብ ከበው ለማጥፋት በያዘው አጀንዳ ምክንያት ነው ጦርነቱ የተነሳው በሚል በተደጋጋሚ ወደ ዘር ማጥፋት ክስ የሚንደረደረው ቴድሮስን ያስደነገጠው የወይዘሮ ኬሪያ ምስክርነት የታጀበው እጅግ ቀላል በሆነ አመክንዮ በመሆኑ ቴድሮስ እጁን በአፉ እንደጫነ እንዲያዳምጥ አስገድዶታል። ወይዘሮ ኬሪያ በህወሓት ውስጥ የነበረው ልዩነት፣ መናናቅ እንዲህ በቀላሉ የሚታይ አልነበረም። ለ27 ዓመታት ስናሰቃያቸው የነበሩትን ህዝቦች ነው የፌዴራሊስት ኃይሎች ብለን መቀሌ ላይ ሰብስበን ከኛ ጋር ስሩ ያልናቸው። ሁሌ እናውቃለን፣ አይደፍሩንም፣ የትም አይደርሱም የሚሉ ፉከራዎች ነበሩ። በግምገማችን ካሉ በኋላም ይህ መደናቆር እንዴት ወደ ጦርነቱ እንዲገፋቸው ያስረዳሉ። ምርጫ ብናራዘም እንችል ነበር። ለፌዴራል እውቅና ሰጠን፣ እኛም እንዲሁ ፌዴራል ሊሰጠን ይችል ነበር። ይህንን ብንከተል ጦርነት ልናስቀር እንችል ነበር ሲሉ የትነግ ስራ አስፈጻሚ የተነግን ህግ ጥሶ ምርጫ ውስጥ የገባበትን ምስጢር ይፋ አደረጉም። እኔ ኪሳራውም አሁን የገጠመንን ኪሳራ ይቀንስ ነበር ብዬ አስባለሁ። ሁሉ ነገር ሲወሰን በስራ አስፈጻሚነት ወንበራቸው ተሳትፎ ያላቸው ኬሪያ ጦርነቱ ሊቀር የሚችል እንደነበር ገልጸው የሰጡት ምላሽ ጦርነቱን አስመልክቶ ቀደም ሲል የተገነባውን የቴድሮስና የሌሎች ተነጋውያንን ትርክት አክሽፏል። በአጭሩ ጦርነቱ የተፈለገበትን አግባብ የትነግ ስራ አስፈጻሚ ይፋ አድርገዋል። ይህ ምስክርነት መብረቃዊ ጥቃት ፈጽመናል በማለት ሟቹ ሰኩተሪ ከሰጡት ምስክርነት ጋር ሲጋመድ ታሪካዊ ሰነድ ሊሆን የሚችል ሆኗል። ኬሪያ ኢብራሂም ጦርነቱ ያደረሰውን ውድመትና ጥፋት በሚያሳዝን መልኩ ማሰብ ለሚችሉ ሁሉ
ሲያስረዱ ምርጫውን በ1 ዓመት ብናራዝም ጦርነት ይቀር ነበር ወይም ጊዜ ለመግዛት እድል ይሰጠን ነበር ሲሉ አመራሩንና ግቡን ሳይሸሽጉ ይፋ ተናግረዋል። ስለ ሻዕቢያ ጣልቃ ገብነት በተመለከተ ወይዘሮ ኬሪያ ሲመልሱ ሻዕቢያ የሚባለው ወንጀለኛ ወደ ትግራይ የጋበዘው የፌዴራል መንግስት እንደሆነ እንደሚከሱ ብዥታ ማጥሪያ ይሆን ዘንድ ኬሪያ ምላሽ ሰጥተዋል። በነበረን ግምገማ ሁሉ የነበረን አቋም አስፈጻሚውን ሳይሆን ላኪውን መምታት ነው በሚል ሻዕቢያን በደንብ ነበር የገመገምነው ሲሉ የትነግ ስራ አስፈጻሚ ሻዕቢያ ለወረራ ዝግጅት አድርጎ እንደነበር ሙሉ በሙሉ እንደሚታወቅ መስክረዋል። እኛ በዚህ ልክ ሻዕቢያ ወደ ትግራይ ገብቶ ጥቃት ይሰነዝራል ብለን አልገመትም ነበር፣ ጠንቋይ አይደለንም በማለት አቶ ጌታቸው ያልበሰበሱትን ሀቅ ይፋ ያወጡት ኬሪያ ኢብራሂም ሰሜን ዕዝን መቶት ሳያስብ በተኛበት በክህደት አረዱት። ከዚያ ጦርነቱ ሲነሳ ሻዕቢያ ጊዜ ይጠብቅ ስለነበረ የሚከላከለው ጦር በክህደት መመታቱን ተከትሎ ትግራይን ወረረው የምትለው ኬሪያም ተጠያቂው 22 ዓመታት ምሽግ ውስጥ የነበረውን ሰሜን ዕዝን ደፍሮ ጠላት እንዲፈነጭ ያደረገው አካል ነው የሚል መከራከሪያ ለሚያቀርቡት ኬሪያ መልስ ሆነዋል። ሻዕቢያ እንደሚወጋን እናውቃለን። እነሱ የሚሰጡት መግለጫ እናውቃለን። እነዛ መግለጫዎችና የነበሩ ግንኙነቶች ወዴት ይወስዱናል የሚል ይታወቃል። እንዲያውም ትልቁ ይወጋናል ብለን የገመገምነው ሻዕቢያ ነው። ምክንያቱም ዋናው ጠላታችን ሻዕቢያ ነው። የትግራይ ህዝብ ለጦርነት የተፈጠረ አድርገን ነው የምናስበው በማለት ያረጀና ያፈጀ አስተሳሰብ ይከተሉ እንደነበር የገለጹበት አግባብ ጦርነት ባህላዊ ጨዋታችን ነው በማለት የትግራይን ወጣት ሲያስጨርሱ ከነበሩት እንደ አሉላ አይነቶች ቅስቀሳ ጋር የሚመሳሰል ሆኗል። የሰው ዋጋ ከምንከፍል የጊዜ ዋጋ ብንከፍል ይሻል ነበር፣ ይህንን አሟጠን ከተጠቀምን በኋላ ነው ወደ መጨረሻው የጦርነት ሀሳብ መሄድ የነበረብን ሲሉ ጥያቄያቸውን ጨምረው በርካታ በወቅቱ ጦርነት ባህላችን ነው ሲሉ የነበሩና አሁን ድረስ እዚያው ሀሳብ ላይ የተቸከሉ የወቅቱ ፖለቲከኞች መስማት የማይፈልጉትን የትነግ ስህተት ኬሪያ ኢብራሂም ተናግረዋል። ከብልጽግና የቀረበ ግብዣና ሚስጥር ማሾለክ ጋር በተያያዘ ሲመልሱም ኬሪያ ኢብራሂም በታሰሩበት ወቅት ለብልጽግና ሚስጥር ሰጥተዋል፣ የድርጅታቸውን መረጃ ሰጥተው ነው የተፈቱት በሚል በስፋት ተሰድበው ነበርም። ለዚህም ይመስላል ለብልጽግና መረጃ ትሰጪ ነበር፣ በረሃ ለምን ከሌሎች ጋር አልወረድሽም? ለምን ቀረሽ? ወጣት እየተሰዋ አንቺ ግን አባቴ ታሟል ብለሽ ቀረሽ ሲል ጠያቂው ያነሳላቸውም። ኬሪያ ሲመልሱ ሁሉም ታግሏል ማለት አይቻልም፣ አርሶ አደር ቤት ቆይቶ የመጣለ ከአቅሜ በላይ የሆነ ችግር ገጥሞ ነው የቀረሁት ሲሉ የበረሃ ትግሉ አርሶ አደር ቤት መደበቅ እንደነበረ አቃለውና ሐሜቱን አራክሰው ገልጸዋል። ሚስጥር ማቀበላቸውን አስመልክቶ ሲናገሩ የፌዴራል መንግስት የሚስጥር እጥረት ነበረበት ወይ ብለው ይጠይቃሉ። እንደውም መረጃ ከመንግስት ያገኙ እንደነበርና ከበቂ በላይ መረጃ እንደነበራቸው በሽሽቱ ወቅት ከመኪኖችና ከየቢሮ ኮምፒውተሮች ወዘተ ዘርዝረው ብልጽግና መረጃ የሚባል ነገር እንዳልጠየቃቸው መሰከሩ። ታዲያ ካንቺ ምንድን ነበር እነሱ የፈለጉት ለተባሉት እነሱ የፈለጉት ሚዲያ ላይ እንዲወጣና እንዲናገር ነበር የሚል ምላሽ ሰጥተዋል። እኔ ማንም ሚስጥሩም የጠየቀኝም የለም፣ ሚስጥሩም አይፈልጉም ነበር። የሚስጥር እጥረትም አልነበረባቸውም። ከአንቺ የሚፈልጉት ምን ነበረ? ማለት ከኔ የሚፈልጉትም አብረን እንድንሰራ ሚዲያ እንዲወጣ ነው። ሁሉም ነገር በሚዲያ ላይ እንድናገር ብልጽግና የሚፈልገው ምስክር ላይ እንድመሰክር ነው። በቃ ሌላ እንትን አይደለም። ትልቁና የቃለ ምልልሳቸው አንኳር ጉዳይ አንቀጽ 39ን አስመልክቶ የነበራቸውን አስተምሮ ስልጠናና ግምት የገለጹበት አግባብ ነበር። አንቀጹ ከክፉ ቀን እንዳላዳናቸው በቁጭት ሲገልጹ ከጦርነት አላዳነንም በሚል ነው። ስለ ህገ መንግስቱ እኛ በየጊዜው ሲነገረን የኖርነው ከእንግዲህ ወዲህ ዳግመኛ ደም መፋሰስ እንዳይኖር ማንም የፈለገ ከዚህ ወጥቶ ከፌዴሬሽኑ ወደ ፈለገው ይሄድ ተብለን ነው ስለ አንቀጽ 39 ሲነገረን እየኖር ነው በማለት አንቀጹ ጦርነትን የሚከላከል እንደሆነ ተደርጎ ሲነገራቸው እንደነበረ ያስታውሳሉ። ይህንን ካነሱ በኋላ ታዲያ ለምን ትግራይ ጦርነት ውስጥ ገባች? እንዴትስ አልተከላከላትም? ሲሉ ይጠይቃሉ። አንዳንዴ ህግም ሆነ ህገ መንግስት የምታወጣው በስልጣን ላይ ያለ ይጠቅመኛል ብቻ ብለህ ሳይሆን ስወርድም ይጠቅመኛል ብለህ መሆን አለበት ሲሉ ይህ ባለመደረጉ ቁጭት እየታየባቸው የተናገሩት ኬሪያ ኢብራሂም ፌዴራል ሆነን ብዙ ዓመት እንሰራለን፣ ኢህአዴግ ውስጥም የምንከተለው አይዲዮሎጂ እስከ 50 ዓመት ይቆያል የሚል አመለካከት ስለነበረ አብዛኛው ፌዴራሉን የሚያፈረጥም ነገር ነበር የምንሰራው እንጂ ክልሎች እንደፈለጉ ራሳቸውን እንዲያስተዳድሩ ነፃና ገለልተኛ ተቋማትን አልገነባንም፣ እንዲሆኑም አላደረግንም። ተቋማቱ የፖሊስ፣ ፍርድ ቤት ወዘተ ማለታቸው ነው። በፓርቲው ሳንባ ነበር የሚተነፍሱት። ባይሆንም አኑሮ ለምን ይህ ህገ መንግስት እያለ ለምን ጦርነት ውስጥ ገባን ሲሉ የቁጭት ትንታኔያቸውን አቅርበዋል። እዚህ ላይ ኬሪያ የተናገሩት ወይም ይፋ ያደረጉት ቁልፍና ወሳኝ ሀሳብ ቢኖር ህገ መንግስቱ ያልፈለገ በሰላም ይሰናበታል ብለው አለቆች ባስተማሩት መሰረት ትግራይ ከፌዴሬሽኑ መቀጠል አልፈልግም ስትል ይህንኑን ለምን ተግባራዊ አላደረገችም? ለምን ጦርነት ውስጥ ገባች? ምን ተፈልጎ ነው ወደ ጦርነት የተገባው ለሚለው ጥያቄ ምላሽ አለመኖሩ የኬሪያ ኢብራሂም ጥያቄ ነው።
አንቀጽ 39 ተጠቅሶ መገላገል እንደሚቻል በተደጋጋሚ ሲያስታውቅ የነበረ ድርጅት ለዚሁ ህግ ጠበቃና ብቸኛ ሞግዚት ሆኖ የኖረ ፓርቲ ለምን ይህን ሁሉ ወጣት በነጻነት ሰበብ አስጨረሰ ለሚለው መሰረታዊ ጥያቄ ምላሽ መስጠት ለማይፈልጉና ለሚያድበሰብሱ ኬሪያ ኢብራሂም አስቡና መልሱን ወዲህ በሉኝ የሚል አንድምታ ያለው መረጃ ሰንዝረዋል። ጦርነቱን አስመልክቶ የትናግ ጠበቃና ተከላካይ ሆኖ የዘለቀው ጥያቄያቸው ዝም ብሎ ተጨማሪ ማብራሪያ ሳይጠይቅ ያለፈው ይህ አንኳር ነጥብ ውሎ አድሮ አጀንዳ እንደሚሆን ይታመናል። የሁለቱ ምክር ቤቶች አወቃቀር ብዙሃነትን መሰረት ያደረገ ነው እንጂ ክልሎች ፌዴራሉን ትተው አትግፉን የሚሉበት አልነበረም። ሁለቱም ምክር ቤቶች ከብዙሃን ውክልና የተመሰረቱ ነበረ። ይህ ደግሞ ትክክለኛ አይደለም ሲሉ ሲነገራቸው የነበረው ሁሉ ተግባራዊ ሊሆን የማይችል እንደሆነ ያመለከቱት ኬሪያ ይህን ስህተት የሰራው ድርጅታቸው እንደሆነ አስምረውበታል። ትነግ ከታች ነው ሲታይ በጣም የሚያጓጓ የሆነ ድርጅት ነው። እኔ ከታች ነው የተነሳሁት፣ ሀሳባችን ልማትን እናፋጥን፣ ዲሞክራሲያዊነትን እናሳድግ የሚል ይሆንና በተለይ ወደ መካከለኛው ከዚያም ከፍ እያል ወደ ከፍተኛ ከዚያም ወደ ማዕከላዊ ከዚያ ወደ ስራ አስፈጻሚ ስትሄድ ግን ሁኔታው እየተቀያየረ ይሄዳል። ለስልጣን ያለ አተያይ ይለያያል። ለድሮ ህዝባዊና ለዓላማ ጽናት የነበረው ድርጅት ለስልጣንና ለጥቅሙ ሲሆን ምንድን ነው ይህንን ነው እንደ የፈለግነው ትላለህ። ከታች በጣም እየጓጓለት የመጣው ድርጅት ወደ ላይ ስትመጣ ግን በጣም የምትጠላው ድርጅት ይሆናል። በተለይ አመራሩ እርስ በርሱ የማይተማመን፣ የሚጠላላ፣ የማይከባበር፣ የማይደማመጥ፣ የሚናናቅ ሲሆን በጣም ነው የሚያመህ። ህወሓት የትግራይ ህዝብ የሚያውቃት ሌላ ነው፣ ወደ ላይ ከፍ እያልክ ስትሄድ ደግሞ ሌላ ነው። ጆሮ የሌለው ህወሓት ነው ወደ ላይ ያለው ሲሉ በንግግራቸው መካከል ደጋግመው የሚናገሩት የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ በድርጅታቸው መሸማቀቃቸውን ይጠቁማሉ። ይህ ከሆነ የመልቀቅ ውሳኔ ለምን እንዳልያዙ ተጠይቀው የኔ እምነት መልቀቅ ወይም ሪዛይን ማድረግ ሳይሆን የነበረው ድርጅቱ እየተለወጠ እየተቀረጸ እየተስተካከለ ይሄዳል የሚል ነበር። በጣም ጥሩ የሆነ መተካካት ብለን ያስቀመጥነው አሰራር ነበር። በ2008 እና በ2009 እኔና ጌታቸው ረዳ ስራ አስፈጻሚ ገባን። ከዚያ ግን እዚያ ስትገባ መግባት ነው የሚያስጠላ። ሀሳቡ ዋጋ የማይሰጠው ሪጀክት ነው የሚደረገው። እዚያ ስትገባ ሌላ ዓለም ነው። እዚያ ስትገባ ድርጅቱ አይለችም ነው የምትለው። መደማመጥ የለም። የራሳቸውን ብቻ ነው የሚያዳምጡት፣ እነሱ ብቻ ናቸው የሚያውቁት በማለት እየመለሱ ሳለ ጠያቂው ቴዎድሮስ አቋረጣቸው። እነማን ናቸው እነዚህ አለ። ስራ አስፈጻሚ ከአዲሶቹ ውጭ ያሉት ብያለሁ እኮ ሲሉ ስም ሳይጠቅሱ መለሱ። አክሎም እነሱ ብቻ ናቸው አዋቂ፣ እነሱ ብቻ ናቸው ለትግራይ ህዝብና ለህወሓት ጥብቅና የሚቆሙት። ለካስ ሀገሩ በሙሉ የተበላሸው በዚህ ምክንያት ነው። ይሄ እኔነት አደገኛ አካሄድ ነው ሲሉ ሀዘናቸውን ገለጹ። ህወሓት የትግራይን ህዝብ ወደ ራሱ ማንነት ቀይሮታል። የትግራይ ብራንድ አድርጎ ቀይሮታል። እኔ ስራ አስፈጻሚ ደረጃ ባልገባ ማዕከላዊ ኮሚቴ ወይም ከፍተኛ አመራር ደረጃ በሆን ኑሮ ስለ ህወሓት የህዝቡ መንፈስ ይኖረኝ ነበር። ስራ አስፈጻሚ ስገባና በሀገር ደረጃ ያለው ሁኔታ ካወቁ በኋላ ግን ህዝቡ አመራሩን እንደማያውቀው ነው የተረዳሁት ሲሉ አስደንጋጭ ልማዳቸውና በተግባር ያዩትን ኬሪያ ተናገሩ። በዚሁ ስሜት ነው ምን አይነት ችግር እንዳለባቸው ህዝቡ አያውቅም። ወጣት ታጋይ ካልሆነ ታማኝ አይደለም፣ ምሁር ከሆነ ደግሞ ወላዋይ ነው የሚባለው። ወጣትም ጥርጣሬ ውስጥ ነው። ሆን ተብሎ የተደረገ ይመስለኛል። ወጣቱና ምሁሩ ወደ አመራር እንዳይገባ ሆን ተብሎ የተደረገ ይመስለኛል። ሁሌ ክፍተት ሲፈጠር ግን ይቺ ነገር ነች የምትመጣው አላልንም ወይ? እነዚህ ያጠፉናል፣ ወጣቱ እንዲሰጋ ጥርጣሬ ውስጥ እንዲገባ የተደረገ ይመስለኛል በሚል የትነግን አመራሮች ማንነት ያስረዳሉ። ህወሓት ሀገር ስትመራ ነበር፣ በወታደራዊ በኢኮኖሚ ወዘተ ጉዳይ ምን ሚና አለው ለችግሩ? የዚያን ጊዜ መደረግ የነበረበት የስልጣን ጉዳይ ሳይሆን ምን ተሳስተን ምን አደረግን፣ ምንድነው የተፈጠረው ችግር የሚል መሆን ነበረበት። ለምን ይህ ችግር ይፈጠራል ተብሎ ፎርካስት አልተደረገም? ለምን ይህ ሁሉ ጠላት ተፈጠረብን ብሎ ግምገማ መደረግ ነበረበት ስትል ትነግ በአምልኮ መልክ ተቀርጾ እንዴት ትግራይንና ህዝቧን ይዞ ወደ ጥሻ እንደከተታቸው በድፍረት ይናገራሉ። ዳንኤል ብርሃኔ ትነግ ታቦት ያልተቀረጸለት የትግራይ ሃይማኖት ነው እንዳለው የቁጭት ስሜታቸውን መደበቅ ያልቻሉትና ጣልቃ በመግባት ተጠያቂዎቹን ወደ ራሱ ፍላጎትና አጀንዳ ሲጎትትና ሲገፋ የሚታወቀውን ቴዎድሮስን ዝም ያሰኙት ኬሪያ አሁን ወጣ ብለህ ስታየው አሁን ቁልጭ ብሎ ይታያል። ህዝቡ ሌላ፣ ድርጅቱ ሌላ፣ አመራሩ ሌላ፣ ምንም መናበብ የለም ሲሉ ለትግራይ ህዝብ አምልኮ የሆነውንና ምሁራንን ወላዋይ በማለት የሚፈርጀው ትነግ ጎማው ተንፍሶ በቸርኬ የሚሄድ ድርጅት እንደሆነ ያስረዳሉ። ሀሳባቸውን ሲያጠናክሩ ህወሓት ችግር ሲያጋጥማት ወደ ህዝቡ ነው የምትሮጠው፣ ሲመቻት ግን ወደ ስልጣኗ ወደ ክብሯ ነው የምትሮጠው። ትልቁ ተሞክሮ የምለው ይህ ነው። ችግር ወደ ህዝብ፣ ምቾት ወደ ስልጣን ሲሉ ከላይ የነጠበ ድርጅት ህዝብን እንዴት እንደሚያምታታ ይናገራሉ። ህወሓትን ህዝቡ ይገመግማታል። መረጃ ከህዝብ ይመጣል። የግምገማ ችግር የለም። ሁልጊዜ በስብሰናል ነው ግምገማው። ሁሌ ታድሰን ወጥተናል ነው ውሳኔው። በስብሰናል ያላልንበት የኔትወርክ ስራ ነው ያላልንበት መጠቃቃት ነበር ያላልንበት ጊዜ በግምገማ ላይ ነበር ለማለት አላስብም። ገምተናል ስንል ህዝቡ አንቅሮ ቢተፋ ኑሮ በቃ ቢለን ኑሮ ሲሉ ኬሪያ ኢብራሂም ትነግ ሊቀጣ የሚገባው ድርጅት እንጂ አሁንም ይህንን ሁሉ ጥፋት ሰርቶ የሚቀጥልበት እድል ሊሰጠው እንደማይገባ ይገልጻሉ።
ቀጣዩ ውሳኔና መፍትሄውን በተመለከተ ኬሪያ ኢብራሂም ሲያስቀምጡ ወደፊት በፖለቲካ ውስጥ መሳተፍ እንደሚፈልጉ ሲያስተዋውቁ የትግራይ አጠቃላይ ሁኔታ እንዲቀየር ፈልጋለሁ። የፈጠነው መጥፎ ባህሪ ስላለ ያ ባህሪ እንዲቀየር ጠንክሬ እታገላለሁ ብዬ አስባለሁ ሲሉ የተደመጡት ኬሪያ መፍትሄ ያሉትንም ጠቁመዋል። ሁሉ ነገራችን ኪሳራ ውስጥ ነው። እንደ ድርጅትም እንደ ህዝብም ኪሳራ ውስጥ ነን። በጦርነትም ከስረናል። የፕሪቶሪያው ስምምነት በማስተግበርም ኪሳራ ውስጥ ነን። 2 ዓመት በኪሳራ አሳልፈናል። አሁን ይበቃናል። የትግራይን ህዝብ ከችግር ለማውጣት አንዲት መንገድ ብቻ ነች ያለችን፣ የፕሪቶሪያው ስምምነት። ኬሪያ ሁሉም በዜሮ እንድትጣፋና ህዝቡ መከራ እንዲታቀፍ መደረጉን ጦርነቱን ማስቀረት ይቻል ነበር፣ 1 ዓመት መታገስና ምርጫ ማድረግ ይቻል ነበር በማለት ጦርነቱ መነሳቱን በነቀፉበት ስሜት ውስጥ ሆነው ገልጸዋል። የፕሪቶሪያው ስምምነት ብቻ አማራጭ እንደሆነ ያስተምሩበት ወይዘሮ ኬሪያ ጊዜያዊ አስተዳደሩ ፋውንዴሽናል እንዲሆን ማድረግ ይገባል። እርስ በርስ መጠቃቃት ጊዜው አልፏል። የትግራይ ህዝብ የኢትዮጵያ አካል ህዝብ ነው። መልሶ ግንባታው እንዲፈጸም በፌዴራል ላይ ጫና ማድረግ ነው። ለውጡ መቆም የለበትም ላለው የሚል መፍትሄ ሀሳባቸውን ከሰጡ በኋላ ለውጡ እንዴት ሊቀጥል እንደሚገባ ጥቆማ ሰጥተዋል። ለውጡ መሪ፣ አደረጃጀት ወዘተ የሚመራው አካል ያስፈልገዋል። ከሌለ ዋጋ የለውም። ጊዜያዊ አስተዳደሩ ተጠናክሮ ህዝባዊና ህጋዊ መስተዳደር ይኖራል ሲሉ ኬሪያ የሰጡት አቅጣጫ። በአሁኑ ጊዜ በትግራይ ሞጋች ማህበረሰብ ተፈጥሯል። ወንበሩን ብረት ምጣድ የሚያደርግ ትውልድ ተፈጥሯል ሲሉ የጠቀሱትን ለውጥ ፈላጊ ትውልድ መምራትና ማደራጀት አግባብ እንደሆነ ጠቁመዋል። ይህ ጥቆማቸው አቶ ጌታቸው በትግራይ ለውጥ የሚያቀጣጥሉ ኃይሎች ተፈጥረዋል ከማለታቸው ጋር የሚስማማ ሆኗል። ከምንም በላይ ተነግን እየከዳ እየሸሸ ያለው ሰራዊትና ወጣት መልሶ የሚደራጅበትን አግባብ እያመላከቱ ካሉ ወገኖች ጋርም የሚያስማማ ሆኗል። ከምንም በላይ የኮነኑት ከሻዕቢያ ጋር የሚደረገው ግንኙነት ነው። ማንን ለማምጣታት ማንም መልሶ ለማጥቃት በሚል ጥያቄ አስቀምጠው አካሄዱ ስህተት እንደሆነ የገለጹት ህዝብ ጦርነት አንፈልግም በማለት በአደባባይ መቃወሙን በማጉላት ጦርነት ያደረሰውን ሰቆቃና ውድመት በማስላት ነው። እናም ማሰብ የተሳነውና ጥያቄያቸውን ቴዎድሮስ ድንጋይ ራሶች የሚላቸው ውስን የትግራይ አመራሮች እጃቸውን ሊሰበስቡ እንደሚገባ በመጠቆምም ነው። በእርግጥም ወይዘሮ ኬሪያ እንዳሉት ትነግ ብትንትኑ ወጥቷል። የጌታቸው ቡድንና የደብረ ጽዮን ቡድን በመባባል የተከፋፈለው ትነግ እንደገና በሌላ የመከፋፈል ሂደት ውስጥ ይገኛል። የደብረ ጽዮን ቡድን በሁለት መከፈሉን እየሰማ ሲሆን አንዱ ከኤርትራ ጋር ወግነን እንስራ ያሉ ሲሆኑ ሌላኞቹ ደግሞ ሀሳቡን የተቃወሙ ናቸው። በትግራይ ብሔርተኝነትን የጀመረው ትነግ አሁን ላይ ወደ አውራጃዊነት እየወረደ መጥቷል። በዚሁ ከቀጠለ ወደ ቤተሰባዊ ክፍፍል በሚደርስ የሚሰነጣጠቅ እንደሚሆን ይገመታል። ይህንን ክስተትና በወቅቱ ደብረ ብርሃን ደርሶ ተዋርዶና ተሸንፎ የተመለሰውን ትነግ ወቅታዊ ሁኔታ ከዱቄት ጋር በማመሳሰል ትነግ ተበታትኗል ያሉት ጠቅላይ ሚኒስትር አባባላቸው በህወሓቷ ወይዘሮ ኬሪያ በትንትናችን ወጥቷል በሚል መደገሙ ሳይጠቀስ የማይታለፍ ሀቅ ሆኗል።